ነገር የሚባለው እውነት ነው። ጊዜው በጣም ነው የሚሄደው፣ ቶሎ ቶሎ ነው የሚያድጉት እና ዛሬ በጣም ኬክ የሆነ ልጅ የአንድ አመት የልደቱን ፎቶሹት እናነሳለን። ስለዚህ አብረን ወደዛ እንሄዳለን። የሚሄደው ወደ ቦሌ ነው፣ ሊትል ኤንጅል ኢንፋንት ስቱዲዮ። ከዚህ በፊት ጊቫዌ ለክሪስማስ አዘጋጅቼ የላችሁ 2 ፋሚሊዎች መጥተው ተነስተዋል ማለት ነው። የእነሱንም ቪዲዮ ኔክስት ታይም ላይ ፖስት አደርግላችኋለሁ። እናንተም ጊቫዌ ደግሞ ስለማዘጋጅ ከዚህ በኋላ ከታች ሜንሽን የማደርገውን ቲክቶክ አካውንት ፎሎ አድርጉ። እኛ ጋር ስትመጡ የአውትፊት ነገር አያሳስብም። በደንብ በምርጫ እናንተ ባዶ እጃችሁን ብቻ ነው መምጣት የሚጠበቅባችሁ። ፕሮግራማችሁን ብትነግሩን ኬክም ሁሉን ነገር ከነ ዲኮሩ እኛ አዘጋጅተን እንጠብቃችኋለን። የዚህን ኬክ የሆነ ልጅ ፎቶ ነበር የምናነሳው። ዛሬ ልደቱ ነው። በዛውም እንኳን ተወለድክ በሉት። በጣም ቆንጆ ቆንጆ የሚያማምር ፎቶ ተነሳ። በጣም የሚያምር ልጅ ነው። ነርሶቻችንም እንደ እናት ሆነው ቴኬር እያደረጉ ነው ፎቶ የሚያነሱት። በተለያየ አውትፊት 4-5 አይነት ፓኬጆች አሉን። ለኒው ቦርንም ፎቶ ደግሞ ቤታችሁ ድረስ መተን እናነሳለን። ንፋስ ይመታኛል ብላችሁ አራሶች መጨነቅ የለባችሁም። ቤታችሁ ድረስ መተን ቆንጆ ሴታፕ ሰርተን እናነሳችኋለን። ቡክ ለማድረግ ከላይ በማስቀምጠው ስልክ መደወል ትችላላችሁ። ጊቫዌም ደግሞ ቅድም እንዳልኳችሁ ስለሚዘጋጅ አካውንቱን ፎሎ ማድረግ እንዳትረሱ። ከዛ በመሀል በብዙ አውትፊት ነው እየተቀያየረለት የተነሳው። በጣም ደስ የሚል ልጅ ነበረ። በጣም ነበር የሚያምረው። ስለዚህ እናንተም ለልጆቻችሁ እንደዚህ የሚያምር ማስታወሻ መያዝ ከፈለጋችሁ እኛ ጋር መምጣት እንዳትረሱ። የፋሚሊን ፎቶ እናነሳለን፣ የኢቨንትን ፎቶ እናነሳለን። አውትዶርን ፎቶ ማንሳት ጀምረናል። ስለዚህ ለሱም ቡክ ማድረግ ትችላላችሁ። መጨረሻ ላይ በጣም ደክሞት ስለነበረ ተኛብን። ቀን ይሄን ይመስል ነበር። ባይ ኃጢአተኛ ነው ብለህ ሰው አድርግ ጠላት ሊወግረኝ ድንጋይ ቢያነሳ አንተ ሆንክልኝ ከባቴ አበሳ። አምላክ እስራኤል ክበርልኝ በዘላለም ፍቅር የወደድከኝ ክንድ ዘወትር ያበረታኛል። እንዳንተ ያለ ከየት ይገኛል? ምሕረት በዝቷል አንተ ያደረግከው የኃጢአቴን ግርፊት ከኔ ያስወገድከው። ላመስግን አንተን ባለውለታዬን አትረፍርፎታል በረከት ጓዳዬን። አምላክ እስራኤል ክበርልኝ በዘላለም ፍቅር የወደድከኝ። እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፋት ጫነኝ የአማኑኤል ስራ። እንግዲህ ወላጅ ከሆነ በኋላ ብዙዎቻችን የሚያስጨንቀን ነገር በየትኛው ገንዘብ የትኛውን ጊዜ አግኝተን ልጆቻችን የምናሳድገው የሚለው ነገር ነው። እኔም አዲስ ወላጅ እንደመሆኔ በጣም ያስበኛል እሱ ነገር እና አሁን ላይ ያው ቤት ውስጥ ሆኜ ልዩ ገበያን እሰራለሁኝ፣ ስሞል ቢዝነስ ነገር እሰራለሁኝ እና እሱን ለማስፋፋት ደግሞ የተሻለ ገቢ ያስፈልገኛል፣ የተሻለ ገንዘብ ያስፈልገኛል። ከዚህ በፊት እኔ የሜካፕና የጥፍር ቢዝነስ ጀምሬ በቂ ገንዘብ ስላልነበረኝ ከስሬ ነበረ ያቆምኩት። አሁን ላይ ደግሞ ይህንን ቢዝነስ ለማስፋፋት እያሰብኩ ስለሆነ እጄ ላይ ደግሞ ገንዘብ ያስፈልገኛል። እሱን ለማድረግ እኔ ቁጠባ ላይ ጎበዝ ስላልሆንኩኝ ዛሬ ለእናንተ የሚጠቅም አዲስ ነገር ይዤላችሁ መጥቻለሁ። ትጋት ይባላሉ። የገንዘብ ቁጠባና ብድር ተቋም ነው። ለአዲስ ንግድ፣ ለንግድ ማስፋፊያ እስከ 2 ሚሊዮን ብር ድረስ፣ ለመኪና መግዣ እስከ 3 ሚሊዮን ብር፣ ለቤት ግዢና እድሳት ደግሞ እስከ 5 ሚሊዮን ብር ድረስ ከ13 እስከ 15% ወለድ ብቻ ያበድራሉ። እስከ 600 ሺህ ብር ድረስ ደግሞ በደሞዝ ዋስትና ከ10 እስከ 21 ቀን የስራ ቀናቶች ውስጥ ፕሮሰስ በማድረግ የብድር አገልግሎት ይሰጣሉ። እኔ የሄድኩት ዛሬ ዋና ቢሯቸው ነበር፣ ጎሮ ነው የሚገኘው። ሌሎች ቦታዎች ላይ ደግሞ መገናኛ፣ ፒያሳ፣ አየር ጤና፣ ቃሊቲ፣ ቡልቡላ እና ጀሞ አንድ ይገኛሉ። እኔ በጣም ነው የወደድኩት። 2 እስከ 4 ወር ብቻ እየቆጠባችሁ የምትፈልጉትን ቢዝነስ መጀመር እንዲሁም
ድረስ መያዝ ትችላላችሁ። መቆጠብንም በዛው ባህላችን እንድናደርግ ማለት ነው። ስለዚህ እኔም ተመዝግቤያለሁ፣ እናንተም ተመዝገቡ እላለሁ። ባይ ወዳጄ ያልኩት ሲሸሽ